ምን እያረክ ነው? ራሴን ላጠፋ። ውይ ነው እንዴ? ይቅርታ ረበሽኩ። በል ቀጥል። አጥፋ። ረበሽኩ። ሽማግሌው። አቤት። ልሞት ነው እያልኩ እኮ ነው። ራሴን ላጠፋ ነው። እና እኔስ ምን አልኩኝ? ቀጥል እኮ ነው ያልኩህ። እንዳረብሽ ብዬ እኮ ነው። ቀጥል፣ አጥፋ፣ ሙት። ልሞት ነው ስለ ቢያንስ አትደነግጥም? ትልቅ ሰው አይደለ? አትመክረኝም? ከሰማኸኝስ እየመከርኩህ ነው። ምን ብለህ መከርከኝ? እባክህ እንደሞት ጥለኸኝ እየሄድክ ነው ምክር? ይሄ እኔ ምክር ነው የመከርኩህ። ስለ አንተ ሞት ማንም ግድ እንደማይሰጠው እንድታውቅ ነው። አንተ ብትሞት ማንም ዞር ብሎ እንደማያይህና ለማንም ግድ የማትሰጥ ሰው መሆንህን እንድታውቀው ነው። ራሴን የማጠፋው ለሰው ብዬ ይሁን አይሁን በምን አወቅ? በፈጣሪ ተስፋ እንድትቆርጥ የሚያደርግ ከሰው ውጭ ምን ሊሆን ይችላል? በፈጣሪ ተስፋ መቁረጤን በምን አወቅ? ሰው ራሱን የሚያጠፋው በፈጣሪው ተስፋ ሲቆርጥ ነው። ምክንያቱም ፈጣሪ ተስፋን የሰጠው በመኖር እንጂ በመሞት እንዳልሆነ አንተም ታውቀዋለህ። በፈጣሪ ደግሞ እየሞቱ ተስፋ አይደረግም። የፈጣሪ ተስፋ ግን በመኖር የሚገኝ ይመስልሃል? እንዴ ኖረሄው በመሞት ምን ታገኛለህ? እሺ ቆይ የምጠብቀው ተስፋ ባይመጣስ? እንዴ አይምጣ። በመሞት የምታገኘው ነገር አለ? እንጃ። እንግዲያውስ በሰማይ በምድርም የምትሆነውን አታውቅምና ተስፋ በተሰጠህ ምድር ላይ በተስፋ ጠብቅ። በመኖር ተስፋ አለ፣ በመሞት ግን ምንም የለም። ከጨለማ ውጪ ምንም እንደማይጠብቅ አንተም ታውቀዋለህ። ስለዚህ ከመሞት መኖርህን ምረጥ።